ፍቅር በተበጃ ወርቀ ዘቦ ከሚነገርበት ወርቀ ዘቦ ከዛገር ወጥሽ ወርቀ ዘቦ የከተሜ ወዳጅ ወርቀ ዘቦ ወዳጃን መስልሽ ወርቀ ዘቦ ሰላም እንዴት ናችሁ? ዌልካም ቱ አናዘር ኤፒሶድ ኦፍ ሆም ሪኖቬሽን። የዛሬው ሪኖቬሽን ወይ ደግሞ እድሳት ኪችን ላይ ነው ፎከስ የሚያደርገው። እንግዲህ ከቤት ውስጥ ሜጀር ሪኖቬሽን ብዬ የምለው ይሄኛው ነው። በመጀመሪያዎቹ ቪዲዮዎች እንዳያችሁት ቤድሩሞቹን እና አፕስቴርስ ነው አፕዴት ያደረግነው። እነሱ ብዙም ከበድ ያለ ስራ አልተሰራባቸውም። ያ ደግሞ ምንድነው በቃ ኮስሜቲክስ የሆኑ ስራዎች ናቸው። ቀለም፣ እነዚህ ትሪሞችን መቀየር ምናምን ናቸው። እዚህኛው ላይ ፉል ዴፕስ ነው የምንሄደው። ግድግዳውን እናፈርሳለን፣ ከዛ ኦፕን አፕ እናደርጋለን። ሶ this is like more የሪኖቬሽኑ ትልቁ ፓርት ነው ማለት ትችላላችሁ። ሶ ምንድነው ፕላኑ? ይሄ መሀል ላይ የምታዩት ግድግዳ ፈርሶ ኦፕን አፕ ለማድረግና የዳይኒንግ ኤሪያ የሆነውንና ኪችኑን አንድ ማድረግ። እንግዲህ ኦፕን ኪችን ኮንሰፕት በጣም ትሬንዲንግ ነው አሁን። አብዛኛው ሞደርን ቤቶች ኦፕን ኪችን ያላቸው። በድሮ ጊዜ እንግዲህ ማድ ቤትና ሳሎን መመገቢያ መለየት ምናምን ኦልድ ስታይል የሆነ ስለሆነ ሞር ኦፕን አፕ ለማድረግ ነው እዚህ ጋር መሞክረው። ሶ እዚህ ጋር ምንድነው ይሄ የምታዩት ግድግዳ ሎድ ቢሪንግ ነው። ያ ማለት ምን ማለት ነው? የቤቱን ጣሪያ እንዲሁም ከላይ ያሉት መኝታ ቤቶችን የሚሸከመው ግድግዳ ነው ማለት ነው ሎድ ቢሪንግ በፒክቸር ኤክስፕሌን ሲያደርግ ይሄን ይመስላል። ይሄ የምታዩት ከጆይስቱ ወይ ከጣሪያው ጋር ፐርፐንዲኩላር ሆኖ ረን የሚያደርገው ሎድ ቢሪንግ ነው። ያ ማለት ምንድነው? የጣሪያውን ርብራብ ደግፎ ተያዘው እንደማለት። ግን ከጣሪያው ርብራብ ጋር ፓራለል የሚሄድ ከሆነ ግን እሱን ግድግዳ ብናነሳው ስትራክቸራሊ ምንም ኮምፕሮማይዝ የምናደርገው ነገር የለም ማለት ነው። ሶ አሁን አንፎርቹኔትሊ ይሄኛው እኔ የማነሳው ግድግዳ ኢትስ ሎድ ቢሪንግ። ያ ማለት ምንድነው? ከላይ ያለው የጣሪያው ርብራብ ፐርፐንዲኩላር ነው ረን የሚያደርገው። ስለዚህ ብዙ ርብራቦችን ወይ ደግሞ ብዙ የጣሪያ የሚሸከመውን ኮለን የሚባለው እሱን ሰፖርት ያደረገ ስለሆነ ሙሉ በሙሉ ማንሳት አልችልም፣ ወይ ደግሞ ያለ ምትክ ማንሳት አልችልም ማለት ለዛ ቤቱን አፈርሰዋለሁ። ሶ ምንድነው ማረገው? ቴምፖራሪ የሆነ ጊዜያዊ ግድግዳ ከሱ ጎን ሰራና ተለቅ ያለ ቢም ከግራና ከቀኝ በደንብ ሰፖርት የተደረገ ቢም አረጋለሁ። ከዛ በኋላ መሀል ላይ ያለውን ግድግዳ አፈርሰዋለሁ። that way open up አረጋለሁ ማለት ነው። so yeah, that's the plan. በረቀሰኝ ጭንቅላቴን እንደምታዩት እንግዲህ ምን ታረጉታላችሁ? የስራው ጸባይ ነው። የግድግዳ ስልኩን አያችሁ እዛ ጋር። ይሄ ቤት እንግዲህ የተሰራው በ ካልተሳሳትኩ በ1960 ወይ 64 ነው።
ያ ማለት ኦልሞስት ስንት አመት ማለት ነው? ወደ 60 አመት አካባቢ ሊሆን ነው። ሶ ያው የግድግዳ ስልኩም በጊዜው ይጠቀሙበት የነበረ ነው ማለት ነው። ሶ አሁን ኦብሶሌት ነው ወይስ የቤት ስልክ ያለው ሰው አዶር ነበር? የቤት ስልክ ያለው ሰው አለ ወቻላው ስፔናዋል ኤኒዌይስ ያው ኪችን አፕግሬዳችን እክል እየገጠመው ነው። እዚህ ጋር ሊፈርስ ግድግዳውን ላነሰው ነበር። ይሄ ሎድ ቤሪንግ አልነበረም። ይሄን ኦፕን አፕ አድርጌ ከዛ ከዳይኒንግ ሩሙ ጋር ክፍት እንዲሆን ነበረ፣ ግን run into this pipe ምን እንደሆነ ራሱ አላውቅም። so this is cancelled, we're not doing anymore። ከዛ እዚህ ጋር ደግሞ መጥቼ ይሄን ፓርት የወጣውን የኦቭኑን ፓርት አነስቼ ሙሉ ወጥ አደርገዋለሁ ብዬ ነበር all the way። then እዚህ ጋር የሆነ ፓይፕ አገኘን ደግሞ again this is the exhaust ነገር ነው ከቤዝመንቱ የሚወጣ። so ይህን ግድግዳም ኮምፕሊትሊ ሪሙቭ አድርገን እንትኑን ነፃ ማድረግ እንችልም። so there is a plan change ይቀጥላል እንግዲህ ይሄ ቤት it's full of surprises። usually እንደዚህ አይነት ፓይፕ መሀል ላይ ሲሆን አይቻልም። ምን ዳር ላይ ቤቱ ዳር ላይ ምናምን ሲወጣ ነው ትዝ የሚለኝ። anyways it is what it is, we'll go from here። እንግዲህ እንዳያችሁት ሁሉም ነገር ፕላን እንዳረግ ነው አይደለም። እውነቱን ለመናገር አባመር በወቅቱ በጣም አናደው ነበረ፣ ግን ያው ፕላን ቼንጅ አድርገን ሪኖቬሽናችንን እንቀጥላለን። ሶ ግድግዳ ማፍረሱን እንቀጥላለን። በጣም ጠንካራ የሆነ ግድግዳ ነው። አሜን ድራይወሉ በጣም ጠንካራ ነው። አሁን ላይ እንደዚህ ወፍራም እና ከባድ የሆነ ድራይወል የለም ማርኬት ላይ። አሜን ጥሩም ነው ጥሩም አይደለም ማለት ነው። ላይክ የግድግዳው ፍሬም ካለ ድራይወሉ እንደዚህ ለምን መጠንከር እንዳስፈልገው አይገባኝም። ግን እንግዲህ የድሮ ጊዜ ኤክስፔሪየንስ ነው። አሁን ሞር አድቫንስድ እና ብዙ ነገሮችን ትሩ ታይም ስለተማረን ድራይወሎቹ ሞር ቲነር ኤንድ ብሬከብል ናቸው። ኤኒዌይስ ይሄኛው ግን በጣም አልፍቶኝ ነበር እውነቱን ለመናገር። ወዘ ሄቪ የሆነ ድራይወል ነው። ይሄኛው አይ ቲንክ በሁለተኛው ቀን ወይ በሶስተኛ ቀን ነው። አብዛኛው ድራይወሉን አንስቼዋለሁ። እዚህ ጋር ረዳት ያስፈልገኝ ነበረ። ያው የቢሙን በተለይ ቢሙን ለመስቀል ሰው ያስፈልገኝ ስለነበረ ከሆም ዲፖ ሚረዳኝ ሰው ይዤ መጣሁኝ ማለት ነው። አንዷን ጫለሱ የጤናችን ነው ጽዋው ሚነሳ እየተባባል ሐሳብ ብድረስ ሙዚቃው ደርቶ እስክንነሳ አንዷን ጫለኔ አንዷን ጫለሱ የጤናችን ነው ጽዋው ሚነሳ እየተባባል ሐሳብ ብድረስ ሙዚቃው እዚህ ጋር የኤሌክትሪክ ገመዶቹን ቦታ እየቀየርኩኝ ነው። ከዚህ አሁን ስዊቹ ሶኬቶቹ ምናምን ግድግዳው ስለማይኖር ወደ ሌላ ቦታ ሙቭ ማድረግ አለብኝ። እንግዲህ ኤሌክትሪክ ነገር ላይ ብዙ መዳፈር የለባችሁ።
በተለይ ኮምፎርታብል ካልሆናችሁና እውቀቱም ከሌላችሁ ሪኮመንድ አላረግም የኤሌክትሪክ ነገር እንትን ማለት። ግን እኔ ምንድነው እዚህ ጋር ማረገው ምንም አዲስ ዋየር ምዘረጋው የለኝም፣ መቀጠለው ነገር የለኝም። ኦል አይ ዱ ኢስ ቦታውን መቀየር ነው። አንዳንዴ ገመዱ ሲያጥር ገመዱን እቀጥለዋለሁ እንጂ ከዛ የዘለለ የጨመርኩት አዲስ ሶኬት ወይንም አዲስ ስዊች የለም። ሶ እንዴት እንደማረገው ራሱ ብነግራችሁ ላይክ ስቆርጠው ሌብል አረጋለሁ። ከአንድ ቦታ ላይ የተቆረጡትን ገመዶች ላይክ ኤቢሲ ወይ የሆነ ነገር ሌብል አረጋውና ከዛ በኋላ መልሼ መቀጠል ስፈልግ በዛ ሌብል ነው መልሼ መቀጠለው። ሶ ምንም አዲስ የዘረጋውት መስመር የለም ማለት ነው። ሶ አሁን ኦልሞስት እያለቀ ነው። እዚህ ጋር ምንድነው ያረኩት ሎድ ቢሪንግ ስታነሱ አንድ መጠንቀቅ ያለባችሁ ነገር ቢሙን እስከምታስገቡ ድረስ ጊዜያዊ የሆነ ግድግዳ መስራት አለባችሁ። ከዚህ ቢሙን እስከምታስገቡ ባለው ጋፕ ውስጥ ጣሪያውን ሆልድ የሚያደርገው ነገር ስለሌለ ጊዜያዊ የሆነ ግድግዳ ፍሬም እዚህ ጋር የምታዩት የቆመው ጊዜያዊ የሆነ ግድግዳ ፍሬም ነው ማለት ነው። አሁን ለክ ቢሙን ሰቅዬ ኢን ፕሌስ ካረኩ በኋላና ቢሙ ሰፖርት ማድረጉን እርግጠኛ ሲሆን ይህን ጊዜያዊ ግድግዳ አነሳዋለሁ። ሶ ምን አይነት ቢም ነው ማረገው? አይ ቲንክ 10 ፊት የሚረዝም 2x12 2 ኢንች ውፍረት ያለው 12 ኢንች ስፋት ያለው እንጨት ሁለቱን አንድ ላይ ቀጥዬ ነው እንደ ቢም መጠቀመው። በዛ ላይ ቋሚ ሰፖርት አለው ከግራና ከቀኝ። እዚህ ጋር ሌላ ሜንሽን ማድረግ የምፈልገው የሎድ ቢሪንግ ፍሬም ወይ ደግሞ ግድግዳ ስታነሱ 4 ቋሚ ካነሳችሁ 4 ቋሚ መልሳችሁ መትከል አለባችሁ ማለት ነው። እንደዛ ካልሆነ የቤቱን ስትራክቸራል ኢንቴግሪቲ ኮምፕሮማይዝ ታደርጋላችሁ። ሶ ያ 2x12ን አደረኩኝ። እዚህ ጋር በግራና በቀኝ እንዳልኳችሁ ሰፖርት አደርገዋለሁ። ሰፖርት አድርጌ ከጨረስኩ በኋላ ነው የቴምፖራሪ ግድግዳውን ማደርገው ማለት ነው። አይ ሰፖርቱ ተደረገ። አሁን next step is removing the temporary wall። እዚህ ስቴጅ ላይ ጣሪያው ካልፈረሰ ሰፖርቱ ሰርቷል ማለት ነው፣ ወይ ደግሞ ያረጋችሁት ቢም ሰርቷል ማለት ነው። ኤኒዌይስ ቴምፖራሪ የሆነው ፍሬሙ ሲነሳ ያው ኪችናችን ኦፕን ኪችን ሆነ ማለት ነው። እዚህ ጋር በግራ በኩል የምታዩት ፍሪጅ ስለማስቀመጥ እንግዲህ አፕዴት አድርጌያለሁ ብያቸዋለሁ። ሶ ፍሪጅ ስለማስቀመጥ እና የፍሪጁ ጀርባ ከሚታይ ግድግዳ ቢሆን ይሻላል። ለዛውም ግድግዳም ሆኖ at the same time የፍሪጁን ጀርባ ይከልሏል በሚለው ሀሳብ ነው እኛውን ፍሬም የተውኩት። ሶ ይቀጥላል። የዛሬውን በጣም ስለረዘመ እዚህ ጋር አቆማለሁ። ኔክስት ቪዲዮ ላይ የኪችን ሪኖቬሽኑ ይቀጥላል። እስከሚቀጥለው ሳምንት ይመቻችሁ።